ሰላም እንደናችሁ የተከበራችሁ ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት በጣም አሪፍ የሆኑ የእንግሊዘኛ ንግግሮችን ከአማርኛ ጋር እንዴት እንደሚነበቡ ጭምር በአንድ ይዤላችሁ መጥቻለሁ። ቪዲዮውን ላይክና ሳብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ቪዲዮዎች ሲለቀቁ ወዲያውኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ቪዲዮውን እያንዳንዱ አነብላችኋለሁ እስከ መጨረሻ ድረስ እናንተ መከታተል ነው የሚጠበቅባችሁ። እያንዳንዱ በአማርኛው እንዴት እንደሚነበብ በእንግሊዘኛው ምን ማለት እንደሆነ ሁሉንም አነብላችኋለሁ እስከ መጨረሻ ድረስ ተከታተሉት። በጣም ቀላልና አሪፍ የሆኑ ቃላቶች ናቸው። የመጀመሪያው እንደምታዩት መጀመሪያ የተቀመጠው ምን ይላል? አይ አም ኩኪንግ ፉድ ናው። ሲነበብ በአማርኛው አስቀምጬላችኋለሁ። አይ እንደምታዩት አይ የመጀመሪያው አም ኩኪንግ ፉድ ናው ምን ማለት ነው? አሁን ምግብ እየሰራሁ ነው ለማለት ስትፈልጉ አይ አም ኩኪንግ ፉድ ናው። አሁን ምግብ እየሰራሁ ነው ለማለት ስትፈልጉ ይህን ብላችሁ ታወራላችሁ ማለት ነው። አይ አም የመጀመሪያው እንደምታዩት መጀመሪያ ላይ የተቀመጠው አይ አም ኩኪንግ ፉድ ናው ሲነበብ በአማርኛው እንደምታዩት አይ አም ኩኪንግ ፉድ ናው ምን ማለት ነው? አሁን ምግብ እየሰራሁ ነው ለማለት ስትፈልጉ በዚህ መልኩ ትጽፋላችሁ፣ በዚህ መልኩ ታወራላችሁ ማለት ነው። ቀጥሎ የተቀመጠው ቀጣይ ያስቀመጥኩላችሁ ምሳሌ ምን ይላል? ፕሊዝ ዶንት ቲንክ ቱ ማች ምን ማለት ነው? እባክህን ብዙ አታስብ ወይም ደግሞ እባክሽን ብዙ አታስቢ። ለሴትም ለወንድም እንጠቀምበታለን ይህን ቃላት። እንግዲህ ፕሊዝ ዶንት ቲንክ ቱ ማች ማለት እባክህን ብዙ አታስብ፣ እባክሽን ብዙ አታስቢ ለማለት ስንፈልግ በዚህ መልኩ እናወራለን ማለት ነው። የመጀመሪያው እንደምታዩ ሲነበብ ፕሊዝ ዶንት ቲንክ ቱ ማች። ስለዚህ እያንዳንዱ ድጋሜ ሳነብላችሁ ከላይ ፕሊዝ ዶንት ቲንክ ቱ ማች። ፕሊዝ ዶንት ቲንክ ቱ ማች ማለት ብዙ አታስብ፣ ብዙ አታስቢ ለማለት ስንፈልግ ነው። እባክሽን ብዙ አታስቢ፣ እባክህን ብዙ አታስብ ለማለት ፕሊዝ ዶንት ቲንክ ቱ ማች እንላለን ማለት ነው። በዚህ መልኩ ማውራት እንችላለን፣ መጻፍም እንችላለን ማለት ነው። ቀጣይ የተቀመጠው ቀጣይ ያስቀመጥሁላችሁ ምን ይላል? ዶንት ወሪ አባውት ዚስ ምን ማለት ነው? ስለዚህ ነገር አትጨነቅ፣ ስለዚህ ነገር አትጨነቂ ለማለት ዶን ወሪ አባውት ዚስ። እንግዲህ አብዛኛዎቹ ሳይለንት አድርገው ኤንቲ ዶንት የሚለውን ሳይለንት ያደርጉትና ዶን ወሪ አባውት ዚስ ይላሉ። ስለዚህ ነገር አትጨነቅ፣ ስለዚህ ነገር አትጨነቂ። ሲያፈጥኑት ዶን ወሪ አባውት ዚስ ይሉታል። ግን ደግሞ ለጀማሪ ዶንት ወሪ አባውት ዚስ ማለት ትችላላችሁ በቀላሉ ማለት ነው። ሁለቱም ትርጉሙ አንድ ነው። ግን ሲያፈጥኑት ደግሞ ዶን ወሪ አባውት ዚስ፣ ዶን ወሪ አባውት ዚስ ማለት ስለዚህ ነገር አትጨነቅ፣ ስለዚህ ነገር አትጨነቂ ለማለት ስንፈልግ በዚህ መልኩ እናነባለን ማለት ነው። እንደምታዩት ዶንት የሚለውን ዶን ወሪ አድርገው አንድ ላይ ፈጠን አድርገው ያነቡታል። በዚህ መልኩ ይናገራሉ። ለማንኛውም ዶን ወሪ አባውት ዚስ ማለት ዶንት ወሪ አባውት ዚስ ማለት ስለዚህ ነገር አትጨነቅ፣ ስለዚህ ነገር አትጨነቂ ለማለት ስንፈልግ በዚህ መልኩ እንናገራለን፣ በዚህ መልኩ እንጽፋለን ማለት ነው። ቀጣይ የተቀመጠው ቀጣይ ያስቀመጥኩላችሁ ምን ይላል? የመጀመሪያው እንደምታዩት አይ ዋንት ቱ ሊቭ ዊዝ ዩ። አይ ዋንት ቱ ሊቭ ዊዝ ዩ ማለት ካንተ ጋር መኖር እፈልጋለሁ፣ ካንቺ ጋር መኖር እፈልጋለሁ ለማለት ስፈልግ ካንተ ጋር መኖር እፈልጋለሁ ወይም ደግሞ ካንቺ ጋር መኖር እፈልጋለሁ ለማለት ስንፈልግ አይ ዋንት ቱ ሊቭ ዊዝ ዩ እንላለን። እንደምታዩት ሲነበብ አይ ዋንት ቱ ሊቭ ዊዝ ዩ። እንግዲህ ከላይ እንደምታዩት ከላይ የተቀመጠው ይህ ማለት አይ ዋንት የመጀመሪያው አይ ዋንት ቱ ማለት ይሄ ነው። አይ ዋንት ቱ እስከዚህ ድረስ አይ ዋንት ቱ እንላለን። ሊቭ የሚለው ደግሞ ይሄ ነው። ሊቭ ዊዝ የሚለው ደግሞ ዊዝ ማለት ይሄኛው ነው። ዩ የሚለው ደግሞ መጨረሻ ላይ የተቀመጠው። ስለዚህ አንድ ላይ ሲሆን አይ ዋንት ቱ ሊቭ ዊዝ ዩ ማለት
ካንተ ጋር መኖር እፈልጋለሁ ወይም ደግሞ ካንቺ ጋር መኖር እፈልጋለሁ። ለሴትም ለወንድም እንጠቀምበታለን ማለት ነው። በዚህ መልኩ በቀላሉ መናገር እንችላለን፣ በቀላሉ ማውራት እንችላለን ማለት ነው። ቀጥሎ የተቀመጠው ዊ ዊል ሚት ኔክስት ዊክ ምን ማለት ነው? እንደምታዩት ምን ለማለት ተፈልጎ ነው? ቀጣይ ሳምንት እንገናኛለን ለማለት ስትፈልጉ ምን ትላላችሁ? ዊ የመጀመሪያው እንደምታዩት ዊ ማለት የመጀመሪያው ከላይ የተቀመጠው ነው። እንደምታዩት ዊ ማለት የመጀመሪያው፣ ቀጥሎ ዊል የሚለው ደግሞ ከታች ዊል ሚት ኔክስት ዊክ። ከላይ ያለው ዊ ማለት ይሄ ነው። ዊል የሚለው ደግሞ ከታች ያለው ያስቀመጥኩላችሁ በአማርኛ ዊል ማለት ይሄ ነው። ሚት የሚለው ከታች በአማርኛ ያስቀመጥኩላችሁ ሚት። ኔክስት ዊክ ምን ማለት ነው? ቀጣይ ሳምንት እንገናኛለን ለማለት ስትፈልጉ ዊ ዊል ሚት ኔክስት ዊክ፣ ቀጣይ ሳምንት እንገናኛለን አላችሁ በቀላሉ ማለት ነው። ስለዚህ ዊ ዊል ሚት ኔክስት ዊክ ማለት ቀጣይ ሳምንት እንገናኛለን ለማለት ስትፈልጉ በዚህ መልኩ ትናገራላችሁ፣ ትጽፋላችሁ። ቀጣይ የተቀመጠውን ስናይ ምን ይላል? አይ ኒድ ኤሬስት ቱዴይ ምን ማለት ነው? አንድ ላይ ሲነበብ አይ ኒድ ኤሬስት ቱዴይ ማለት ዛሬ እረፍት ያስፈልገኛል ለማለት በዚህ መልኩ ታነባላችሁ። አይ ኒድ የሚለው አይ ኒድ ማለት ያስፈልገኛል ለማለት ነው። ኤሬስት ማለት ደግሞ እረፍት ማለት ነው። ቱዴይ ማለት ዛሬ አንድ ላይ ተገጣጥሞ ሲነበብ አይ ኒድ ኤሬስት ቱዴይ ማለት ዛሬ እረፍት ያስፈልገኛል ለማለት በቀላሉ በዚህ መልኩ ትናገራላችሁ። ድጋሜ ስናነባው አይ ኒድ ኤሬስት ቱዴይ አንድ ላይ ሲሆን አይ ኒድ ኤሬስት ቱዴይ ዛሬ እረፍት ያስፈልገኛል ለማለት በዚህ መልኩ ማውራትና መጻፍ ትችላላችሁ ማለት ነው። ቀጣይ የተቀመጠው ምን ይላል? አይ ዊል ካም ባክ ማለት ምን ማለት ነው? ተመልሼ እመጣለሁ ስትሉ አይ ዊል ካም ባክ ትላላችሁ። ባክ ማለት መመለስ ነው። ካም ማለት ደግሞ መምጣት ነው። ስለዚህ አይ ዊል ካም ባክ አንድ ላይ ሲሆን ሲገጣጠሙ እንግዲህ ሲነበብ አይ እንደምታዩት አይ ዊል ካም ባክ በዚህ መልኩ እንግሊዘኛውን ታነባላችሁ። ትርጉሙ ደግሞ ተመልሼ እመጣለሁ ለማለት ይሆናል ማለት ነው። እንደምታዩት አይ ዊል ካም ባክ ማለት ተመልሼ እመጣለሁ ለማለት በዚህ መልኩ ታወራላችሁ ማለት ነው። ቀጣይ የተቀመጠው ሃቭ ኤ ናይስ ስታይ መልካም ቆይታ ለማለት የምትጠቀሙት ሃቭ ኤ ናይስ ስታይ እንደምታዩት አስቀምጬላችኋለሁ በአማርኛው እንደዚህ እንደሚነበብ ሃቭ ኤ ናይስ ስታይ ማለት መልካም ቆይታ ለማለት በዚህ መልኩ እንናገራለን ማለት ነው። ሃቭ ኤ ናይስ ስታይ ማለት መልካም ቆይታ፣ መልካም ጊዜ ለማለት በዚህ መልኩ ትጠቀማላችሁ። እንደምታዩት ሃቭ ማለት ይሄኛው ሃቭ፣ ኤ ናይስ ስታይ መልካም ቆይታ ማለት ሃቭ ኤ ናይስ ስታይ ነው። ከመጀመሪያው እስቲ ጀምሮ አንድ ልድገምላችሁ። መጀመሪያ ላይ የተቀመጠው አይ አም ኩኪንግ ፉድ ናው ማለት አሁን ምግብ እየሰራሁ ነው ለማለት አይ አም ኩኪንግ ፉድ ናው ትላላችሁ። ቀጥሎ የተቀመጠው ፕሊስ ዶንት ቲንክ ቱ ማች ማለት እባክህ ብዙ አታስብ ማለት ነው። እባክሽ ብዙ አታስብ ለሴትም ለወንድም ያገለግላል ብያችኋለሁ። ቀጥሎ የተቀመጠው ዶንት ወሪ አባውት ዚስ ይህ ማለት ምንድን ነው? ስለዚህ ነገር አትጨነቂ ለማለት ዶንት ወሪ አባውት ዚስ እንላለን። ቀጣይ የተቀመጠው አይ ዋንት ቱ ሊቭ ዊዝ ዩ ማለት ካንተ ጋር መኖር እፈልጋለሁ ወይም ከአንቺ ጋር መኖር እፈልጋለሁ ለማለት
አይ ዋንት ቱ ሊቭ ዊዝ ዩ እንላለን። ቀጣይ የነበረው ዊ ዊል ሚት ኔክስት ዊክ ቀጣይ ሳምንት እንገናኛለን ለማለት ዊ ዊል ሚት ኔክስት ዊክ እንላለን። ቀጥሎ የተቀመጠው አይ ኒድ ኤ ሬስት ቱዴይ አይ ኒድ ኤ ሬስት ቱዴይ ማለት ዛሬ እረፍት ያስፈልገኛል ስንል አይ ኒድ ኤ ሬስት ቱዴይ እንላለን። ቀጣይ የተቀመጠው አይ ዊል ካም ባክ ተመልሼ እመጣለሁ ለማለት አይ ዊል ካም ባክ እንላለን። መጨረሻ ላይ የተቀመጠው ደግሞ ሃቭ ኤ ናይስ ስታይ ሃቭ ኤ ናይስ ስታይ ማለት መልካም ቆይታ መልካም ጊዜ ለማለት ሃቭ ኤ ናይስ ስታይ እንላለን። በዛሬው ቪዲዮ እንግዲህ እስከዚህ ድረስ ይዤላችሁ መጥቻለሁ። ቪዲዮውን ላይክ እና ሳብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ሌላ ቪዲዮ እንዲሰራላችሁ የምትፈልጉትን ኮመንት ላይ አስቀምጡልኝ። ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ በቴሌግራም በዋትስአፕ ሀይ ብትሉኝ ታገኙኛላችሁ። በሳምንት ከ3 እስከ 5 ቀን ባለው ለአንዳንድ ሰዓት እናንተም በሚመቻችሁ ጊዜና ሰዓት አመቻችታችሁ በየትኛውም ሀገር በየትኛውም ቦታ ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው